ምጽዋትን መስጠት። ምጽዋት ስርወ ቃሉ የግዕዝ ቋንቋ ነው። ትርጓሜውም ስጦታ፣ ችሮታ፣ ልግስና ማለት ነው። ሰዎች በሰዎች ላይ የሚያዩትን ችግር በማገናዘብ የተቸገሩትን ለመርዳት ከፍጹም ፍቃድና ርህራሄ የሚያደርጉት ስጦታ ምጽዋት ይባላል። በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 16 ከቁጥር 125 እስከ 127 እንደተገለጠው ምጽዋት ምሕረት ነው። እግዚአብሔር ከሰጪዎች ጋር የሚሰጥ፣ ከተቀባዮች ጋር ሆኖ የሚቀበል፣ በመስጠትና በመቀበል በሰዎች መካከል መተሳሰብና መረዳዳት እንዲኖር ሀብትን ለሀብታሞች የሚሰጠው ከእነሱ የሚያንሱትን እንዲያስተናግዱበት ነው። ብላቴና ጌታርዕሩ ወልደስላሴ ምጽዋትን የተረጎሙት እንዲህ በማለት ነው። ምጽዋት ማለት የዕለት ምግብና የዓመት ልብስ ለተቸገራቸው ሰዎች ገንዘብ መስጠት ነው። ደግሞ ምክር ለቸገራቸው መምከር፣ ትምህርት ለቸገራቸው ማስተማር ምጽዋት ነው። ጎህ አጽብሃ ገጽ 24። ምጽዋትን ለተቸገረ ሰው የሚሰጥ ሰው ለእግዚአብሔር መስጠቱ ነው። ጠቢቡ ሰሎሞንም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ይከፍለዋል ይላል። ምሳሌ ምዕራፍ 19 ከቁጥር 17። ምጽዋት ብልሆች ሰዎች በእግዚአብሔር ዘንድ የሚያስቀምጡት አደራ ነው። ደካሞችን በጉልበት፣ ያልተማሩትን በእውቀት፣ የሙያ እርዳታ የሚያስፈልጋቸውን በሙያ መርዳት ምጽዋት ነው። ምጽዋት መስጠት አስፈላጊ እንደሆነ ምጽዋት ሰጪዎችን በእግዚአብሔር ዘንድ የሚጠብቃቸው ከፍተኛ ዋጋ እንዳላቸው በብሉይና በአዲስ ኪዳናት በሰፊው ተገልጦ ይገኛል። ድሆች ከምድር ላይ አይታጡምና በሀገር ውስጥ ላለ ድሃ ለተቸገረውም ወንድምህ እጅህን ትከፍታለህ ብዬ አዝሃለሁ። ዘዳግም ምዕራፍ 15 ከቁጥር 11። ወንድምህ ቢደኸይ እጁን ቢደክም አጽናው፣ እንደ እንግዳ እንደ ምጽአተኛ ካንተ ጋር ይኑር። ዘሌዋውያን ምዕራፍ 25 ከቁጥር 35። ልዑል እግዚአብሔርም ከመሥዋዕት ይልቅ ምጽዋትን አብልጦ እንደሚወድ በነቢያቱ አንደበት ተናግሯል። እኔ የመረጥሁት ጾም እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞች ድሆችን ወደ ቤት ታገባ ዘንድ፣ የተራቆተውን ብታይ ታስበው ዘንድ አይደለምን? ኢሳይያስ ምዕራፍ 57 ከቁጥር 7። መጥምቀ መለኮት ቅዱስ ዮሐንስ በትምህርቱ ተማርከው ለመጠመቅ የመጡትን ሰዎች እንዲህ በማለት የምጽዋትነትን አስፈላጊነት አስተምሯቸዋል። 2 ልብስ ያለው ሰው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይላል። ሉቃስ ምዕራፍ 3 ከቁጥር 11። ክርስቲያኖች የሚመጸውቱት ከተረፋቸው ሳይሆን ካላቸው ነው። ለዚህም ምክንያቱ ደግሞ አስቀድመን እንዳየነው ምጽዋት ትልቅ የክርስትና ቁልፍ በመሆኗ ነው። ብዙዎቻችን የኃጢአት ስር በተባለው በገንዘብ መውደድ ልባችን ስለታሰረ ምጽዋት የሚመስለን ከተትረፈረፈው ኪሳችን 1 ብር ለነዳይ መስጠት ነው። ምጽዋት ብድሩ ከልዑል እግዚአብሔር ይገኛል በሚል እምነት ለተቸገሩ ሰዎች የሚሰጥ ልግስና እንደመሆኑ አቀራረቡ ከግብዝነትና ከከንቱ ውዳሴ የጠራ መሆን እንዳለበት ጌታችን አስተምሯል። የድሆች ጩኸት ሰምቶ በችግራቸው በመድረስ ምላሽ የሚሰጥ እሱ በተቸገረ ጊዜ በጎ ምላሽ ከእግዚአብሔር ዘንድ ያገኛል። ምጽዋት የክፉ ጊዜ ዋስትና ነው። ቅዱስ ዳዊት ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እሱም እግዚአብሔር ከክፉ ቀን ያድነዋል። መዝሙር 40 ከቁጥር 1 እስከ 2። ጠቢቡ ሰሎሞንም እንጀራህን በውኃ ፊት ጣለው፣ ከብዙ ቀን በኋላ ታገኘዋለህ። መክብብ ምዕራፍ 11 ከቁጥር 1። እንዴት ሰው ዓይኑ እያየ እንጀራውን በውኃ ላይ ጥሎ ከብዙ ቀን በኋላ ያገኘዋል ልንል እንችላለን? እንጀራህን በውኃ ላይ ጣለው ማለት ምጽዋትህን ለተቸገሩ ለድሆች ስጥ ማለት ነው። ከብዙ ቀን በኋላ ታገኘዋለህ ማለት የምጽዋትን ዋጋ በገነት በመንግሥተ ሰማያት ታገኘዋለህ ማለት ነው። በውኃ ውስጥ የጣሉትን እንዳታይ ሰውረህ ሳታይ ምጽዋትን ስጥ። ውኃ የበላው እንዳይገኝ ከዚያ ተመጽዋች ዋጋ አገኛለሁ ሳትል ምግብህን በከርሰ ርቡባን መጠጥህን በጉሮኤ ጽሙዓን አኑር ማለት ነው። ዘዳግም ምዕራፍ 15 ከቁጥር 7። ምጽዋት የሚመጸውቱ ሰዎች የሚጠቀሙትን ያህል የማይመጸውቱ ሰዎች ይጎዳሉ፣ ብዙ በረከትም ያጣሉ። በመጨረሻ ፍርድ ጊዜም ወቀሳ፣ ተግሣጽ፣ ፍዳ ይጠብቃቸዋል። ሰው ከሚረገምባቸው የጥፋት ስራዎች አንዱ ለድሆች አለማዘንና አለመራራት ነው። ምጽዋትን ያደርግ ዘንድ አላሰበም፣ ችግረኛና ምስኪን አሳድዷል ይላል መዝሙር 108 ከቁጥር 15። ምጽዋት በመስጠት ሰው ፈጣሪውን በስራ ይመስለዋል። ለሰው ማዘን፣ መራራት፣ ገንዘብ መስጠት ከአምላክ ባህሪ የሚገኝ ነውና። ምጽዋት መስጠት ለአምላክ ማበደር ነው። ከአምላክ ጋር የሚነግዷት ንግድ ናት። ቅዱሳን ሐዋርያትም ገንዘብ እያለው ምጽዋትን የሚቀበል ወየውለት ብለዋል። ምጽዋት ከክፉ ታድናለች፣ ኃጢአትን ታስተሰርያለች። ውኃ እሳትን እንዲያጠፋ ምጽዋትም ኃጢአትን ታጠፋለች። ሊቁ ቅዱስ ዮሐንስ አፈወርቅም ደግሞ ብዙ ጊዜ ሰጠው ይበቃል አትበል፣ አንተ ጠዋት ማታ ትበላ የለምን? እንደ ራስህ አታየውም ይላል። ምጽዋት የሚሰጠው ለሰዎች መልካም ነገር በማድረግ
በእግዚአብሔር መልካም ነገር ለማግኘት ነው። ስጡ ይሰጣችኋል ተብሏልና። በምጽዋት የተጠቀሙ ብዙዎች ናቸው። ምናሴ ጠላቶቹ ከመከሩበት መቅሰፍት የዳነው ምጽዋትን በመመጽወቱ ነበር። የጌታ ትእዛዝ ቃልና ትምህርትን መሰረት አድርገው ያስተማሩ ቅዱሳን ሐዋርያትም ካለው የሚሰጥ ብፁዕ ነው በሚል ኃይለ ቃል የምጽዋትነትን ነገር ትኩረት ሰጥተውታል። ምጽዋት በፍቅር መመጽወት ነው፣ አበው ከትስብእቱ ፊቱ እንዲሉ። ቅዱስ ያዕቆብ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ይላል። ያዕቆብ ምዕራፍ 4 ከቁጥር 17። ይህንን በጎ ምግባር ሰርተን የሚጠቅመን የእጃችንን እስራት አምላካችን ይፍታ። ለሚጠይቁን ተገቢ የሆነ ምላሽ መስጠት። ሐዋርያው ቅዱስ ጴጥሮስም በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ፣ ነገር ግን በቅንነትና በፍርሃት ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 15። ሰሎሞንም ልጄ ሆይ ጠቢብ ሁን፣ ልብህንም ደስ አሰኘው፣ ለሚሰድቡኝም መልስ መስጠት ይቻል ዘንድ ይላል። ምሳሌ ምዕራፍ 27 ከቁጥር 11። በውኑ ለቃል ብዛት መልስ መስጠት አይገባምን? ወይስ ተናጋሪ ሰው እንደ ጻድቅ ይቆጠራልን? ትምክህትስ ሰዎችን ዝም ያሰኛቸዋልን? ኢዮብ ምዕራፍ 11 ከቁጥር 2። ዘመናችን ከየትኛውም ጊዜ በተለየ በእምነት ስም የተቋቋሙ ድርጅቶች ከቀን ወደ ቀን የበዙበትና እንደ አሸን የሚፈሉበት መሆኑን በዓይናችን እያየን በጆሮአችን እየሰማን ነው። በአፍሪካ ቀንድ የምትገኘው የ3000 ዓመታት የሃይማኖት ባለታሪክ ሀገራችን ኢትዮጵያንም በየዘመኑ ከመፈታተን ያረፉበት ጊዜ የለም። ሊቃውንተ ቤተክርስቲያን ግን ጥያቄዎችን በትህትና በመቀበል ለመናፍቁ ተገቢው ምላሽ ሲሰጡ በመቆየታቸው እናት ቤተክርስቲያን ከስር መሰረቷ ከላይ ጉልላቷ ለማፍረስ የመጡት ሳይሳካላቸው እነርሱ ፈራርሰው ቀርተዋል። ይህንን የመናፍቃን ክዶ የማስካድ ተጠራጥሮ የማጠራጠር የኑፋቄ ዘመቻ ለመግታት የክርስቶስ የባህሪ አምላክነት በጉባኤ በማስተማር መናፍቃንን ለቃቅሞ ላመጡት ጥያቄ ኦርቶዶክሳዊ አባቶች በየዘመናቱ ተገቢውን ምላሽ በመስጠት አሳፍረው መልሰዋቸዋል። በእምነት ስም በየጓዳው የሚቋቋሙ የመናፍቃን ድርጅቶች ዓላማ ኢትዮጵያውያንን የሃይማኖት መሰረት በማናጋት ህዝቡ የራሴ የሚለውን እምነቱና ስርዓቱ መንፈሳዊ የሆኑ ነገሮችን እንዲያጣ ማድረግ ነው። ስለዚህ ምዕመናን ነቅተው እና ተግተው ሊጠብቁ ይገባቸዋል። በመሆኑም እነዚህና መሰል በጎ ምግባራትን ማድረግ ከአንድ ክርስቲያን የሚጠበቅ ሃይማኖታዊ ግዴታ መሆኑን መገንዘብ ያሻል። ጌታችን ኢየሱስ ክርስቶስ በወንጌል በከንቱ የተቀበላችሁትን በከንቱ ስጡ ማቴዎስ ምዕራፍ 10 ከቁጥር 8 ብሎ እንዳስተማረን በተሰጠን ጸጋ ያለመሰሰት ማገልገልና በልግስና መስጠት ያስፈልጋል። ይህን ብናደርግ ዋጋችን ታላቅ ነውና።